وقالوا سمعنا وأطعنا غفرانك ربنا وإليك المصير بسم الله ቀጣይ ከመነግራችሁ ከነዚህ ከስድስት ነጥቦች ውስጥ አንዱም ያለበት ሰላቱ ላይ የንፍቅና ምልክት አለበት እንዳታገቡ። ሰላም አለይኩም ወራህመቱላህ። አላህ ይጠብቀንና ከዝሙተኛ በላይ መጥፎ ሰው ማን እንደሆነ ታውቃላችሁ። ይህ ቪዲዮ በጣም ለምትወዱት ለምሳሱለት ሰው ሼር አድርጋችሁ ከዚህ ነገር እንዲጠበቅ አድርጉት። ሙሳ አለይሂ ሰላም ዘንድ አንዲት ግለሰብ ትመጣና ያ ሙሳ እኔ ወንጀል ሰርቻለሁ ወደ አላህ መመለስ ፈልጋለሁ ትለዋለች። ሙሳ አለይሂ ሰላም ወንጀልሽ ምንድነው ብሎ ይጠይቋታል። ወንጀሌማ ዝሙት ሰርቼ በዝሙት ያረገዝኩት ልጅ ገድየዋለሁ ትለዋለች። ሙሳ አለይሂ ሰላም የሚያስወጣታል። በሁለተኛው ቀን ትመጣለች። ያ ሙሳ እኔ ወንጀል ሰርቻለሁ ወደ አላህ መመለስ ፈልጋለሁ ትለዋለች። ሙሳም በሁለተኛው ቀን ተመሳሳይ ምላሽ መልስላታል። አላህም ወህይ ያወረደ ተውበት የምታደርገው ለመመለስካት ይሏል። አላህም ከዝሙተኛ በላይ እኔ ዘንድ ማን እንደሆነ ታውቃለህ የተጠላው ብሎ ይጠይቋል። ከዝሙተኛ ነፍስ ካጠፋ ሰው በላይ አንተ ዘንድ መጥፎ ማን ነው ብሎ ይጠይቋል ሙሳ አለይሂ ሰላም። አላህም ሱብሓነሁ ወተዓላ እንዲህ ይለዋል፣ ታሪኩ ሰላህ ሰላቱን የተወሰው ዘንድ ከዝሙተኛ ከገዳይም በላይ እኔ ዘንድ መጥፎ ነው ብሎ ይመልስለታል። ቢስሚላህ ቀጣይ ከመነግራችሁ ከነዚህ ከስድስት ነጥቦች ውስጥ አንዱም ያለበት ሰላቱ ላይ የንፍቅና ምልክት አለበት ማለት ነው። ሁለት ሶስትም ያለበት እንደዛው። ስለዚህ ሰምተን ለማስተካከል እንሞክር። አለኩል ሐሊን ወደ ዛሬው ነጥብ ስመለስ የመጀመሪያዎቹ እነዚህ ንፍቅና ያለባቸው ግለሰቦች ሰላቶቻቸው ላይ የመሰላቸት አይነት አቋቋምን ነው የሚቆሙት። አንድ ሁለተኛው ደግሞ ወቅቱን ያዘገዩታል ማለት ይሄ ከሚሰገድበት ከሰላት ወቅቱ አዘግይተው ነው የሚሰግዱት። ሁለት ሶስተኛ ደግሞ የሰዎችን እይታ ይጠባበቃሉ። ሰላት ቆመው ሰዎች እንዲያዩዋቸው ይፈልጋሉ፣ አካባቢያቸው ላይ ያሉ ሰዎች ማለት ነው። አራተኛ በጀማዓ መስገድ አይመቻቸውም። ንፍቅና ያለባቸው ሰዎች የጀማዓን ሰላት አንድ ላይ ሆኖ መስገድ አይመቻቸውም። አምስተኛ በጣም እየፈጠኑ ነው የሚሰግዱት ሰላታቸውን፣ ምንም አይነት እርጋታ የሌለበትን ሰላት ነው የሚሰግዱት። ስድስተኛና የመጨረሻው ደግሞ በሰላቶቻቸው ውስጥ አላህን ጥቂትን እንጂ አያስታውሱም። ሰላት ከጀመሩ በኋላ ቀልባቸው ወይ አመልክ ሐሳባቸው ወደ ሌላ ቦታ ይሄዳል። አላህ ከነዚህ ከሁሉም ይጠብቀን። ካሉብን ደግሞ ለማስተካከል እንሞክር ማለት ነው። ፈጣሪያችን ማን ነው? ማንል ኻሊቅ? ረዛቃችን ማን ነው? ማንል ራዚቅ? ማንል ናስር? ማንል ዋሂድ? من على عرشه استوى ومن هو قاهر فوق عباده إنه الله رب العالمين بسلام كجباتشن درسالن رسول عليه الصلاة والسلام صلى على رسول الله خديجان እንደተለመደው ደጋግመው ሲያወሱ ምንድነው 10 ጊዜ ኸዲጃ የሚሉት ከሷ የተሻለ አላህ ተክቶት የለም እንዴ አለቻቸው። ረሱል በዛ መልኩ ፊታቸው ሲለወጥ አይቻል አቀም ትላል። ፊታቸው ተቀየረ። ምን አልሻሉኝ ተነስ በአላህ ይሁንብኝ በኸዲጃ አላህ አልተካኝም። ሰው ሲያስተባብለኝ አመነችብኝ፣ ሲያባረኝ አስጠጋችኝ፣ በገንዘቧ ዲኑን የረዳች በኸዲጃም አላህ አልተካኝም። ወራ ኮረፉኝ ትላለች። የኩርፊያ ፊት የቅሬታ ፊት አይባቸው ነበር። ሁሌም ይናገራሉ አላህ እኮ ፍቅሯን ሪዝቅ አርጎ ሰጥቶኛል ይላሉ። ወቀድ ሩዚቅቱ ሑባሃ ነው የሚሉት። መስዋዕትነት የከፈለች ሚስት ትረሳለች? አትረሳ፣ በምንም አትተካም። አንድም ብታገባ ሶስትም ብትጨምር የመጀመሪያዋ ፍቅር የተለየ ቦታ አለ። የከፈለችው መስዋዕትነት ውስጥ አይፋቅም። ኸዲጃን አይደለም ኸዲጃን የሚያስታውሳት ነገር ነብዩ አለይሂ ሰላቱ ወሰለም ትዝታቸው ነበር። መንገድ ላይ አንድ መካ ላይ የሆነች ሴት በእድሜ ገፋች ረሱልን አስቆመች። ረጅም ደቂቃ ወራቻቸው። እናታችን አይሻ ጠየቀች፣ ምንድነው ረጅም ሰዓት ቆየሳ? እቺ ሴት እኮ ኸዲጃ በህይወት እያለች እኛ ቤት ትመጣ ነበር አሉ። ልብ ብላችኋል? ወፋ ይባላል ሰው ለገባልህ ውለታ ቃልህን አለመብላት፣ ውለታህን አለመርሳት የነብዩ አለይሂ ሰላቱ ወሰለም ባህሪ። አላህም ልፋቷን አልተወው። አንዴ ዋሻው ውስጥ እያሉ ለርሳቸው ምግብ ልታመጣ ጋሩ ሂራን ወጣችሁ ታውቃላችሁ? እዚህ አካባቢ ያሉ ወንድሞች አውቃለሁ። ተራራውን መውጣት ወንድ አይችለውም አይደለም ሴት። አንድ ሰዓት ይወስዳል በእግር
አድካሚ ነው። ያን ሁሉ አቆራርጣ ልትደርስ ስትል አላህ ጀብራኢልን ላከው። ጅብሪልን አንተ መሐመድ ኸዲጃ ወደ አንተ እየመጣች ነው፣ ምግብ ይዛልሃለች አለ አላህ። ከኔ የሆነን ሰላምታ ስጣታል። ከዛም ብለህ በላት አላህ ጀነት ውስጥ በሚያምር ቤት ያበስርሻል በላት። ነቢዩ ዓለይሂ ሰላቱ ወሰላም ኸዲጃ መጣች ፊት ለፊት ሲያገኟት አላህ ሰላም ብሎሻል አሏት። ከኔ ጋር ናችሁ? ማን ነው ሰላም ያላት? ላ ኢላሃ ኢላላህ ኢነላሃ ዩቅሪኡክ ሰላም፣ አላህ ሰላም ይልሻል። እናታችን ኸዲጃ ደነገጠች። ከዛም ለአላህ ምላሽ ሰጠች። አላህ ወይ አንተ ሰላም አለች። ሰላም አንተ ነህ፣ ካንተም ዘንድ ነው ሰላም። ተባረክተ ያ ዘል ጀላሊ ወል ኢክራም አለች። በጀነት አላህ በሰራት ምድር ላይ ያለ። ታዲያ በየዘመኑ ኸዲጃዎችን አላህ ተክቶልን የኛዋ ኸዲጃ እናታችን ኸዲጃ ታስታውሰናለች። ይሄ ልፋትና ድካም ፍሬ አፍርቶ ዛሬ ተመለከትን። ለአንድ ፕሮግራም 2 ኡስታዝ ማግኘት በሚከብድበት ሀገራችን ውስጥ 20 ተሰለፈ። አልহামዱሊላህ ረብል ዓለሚን። ሴቶቻችን በትክክል ዲኑ ከገባቸው ምን ሊሰሩ እንደሚችል በሷ ተምረናል። ድካሟን እኔ በቅርብ አውቃለሁ። ባለቤቴም የቅርብ ጓደኛዋ ነች፣ አጋዧ ነች፣ አማካሪዋ ነች። ጭንቀቷ ቤት እሷ ነች። ቤትም ሆነ አላህ ይቀበላቸው፣ ድካማቸውን አላህ ይባርከው። እናንተ ዛሬ የተመረቃችሁ እህቶች አላህ ይቀበላችሁ። አላህ ቁርአንን እናንተ ልቦና ውስጥ ለማስቀመጥ ወስኗል፣ መርጧቸዋል። አልহামዱሊላህ በሉት። እናታችን አይሻ ሙዓሊመቱ ሪጃል ወልአጅያል ነበር የምትባለው። ወንዶችን ትውልድ የቀረጸች እናታችን አይሻ ነበረች። የዲን الاسلام ثلث الدين ከአይሻ ነው የተወሰደው። የዲኑ 1/3። ሴቶች በእስልምና ያላቸው ሚና ቀላል አይደለም። ከናንተ ገና ብዙ እንጠብቃለን። ከኢብኑ ሐጀር አልአስቀላኒ ሸኾች ውስጥ ፋጢማ ትገኝበታለች። ኢብኑ ሐጀርን ያቀራችው ፈትሑል ባሪን ሸርሕ ያደረጉትን ኢብኑ ሐጀር ስለሷ ሲጽፍ ኒዕመ ሸይኸቱን ካነት ይላል። እንዴት ምታምር ኡስታዛችን ነበረች ይላል። ሲያነተን ወዲያና ወመሐበተን ፊል ዒልም ይላል። የዲኗ የቁጥብነቷ ለእውቀት ያላት ፍቅር መተኪያ አልነበራትም ይላል ሸኹን ሲገልጽ። አላህ ሴቶቻችን ያበርታቸው፣ እህቶቻችን አላህ ያጠንክራቸው። ከቁርአን ጋር ኑረን በቁርአን ከሚያልፉት አላህ ያደርገን። ወሰለላሁ ወሰለም ወባረከ ዐላ ሰይድና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። እድሜያችሁ ለትዳር ደርሷል ብላችሁ ስላሰባችሁ ወይም ስላለፈ ማህበረሰቡ ካስቀመጠው ቤተሰብ ራሳችሁ ምናምን የሆነ የትዳር በዚህ እድሜ መመስረት አለበት ተብሎ ከተቀመጠ ልክም ሊሆን ይችላል፣ ልክም ላይሆን ይችላል። ያ የእድሜ ገደብ ማለት ነው። እሱ ገደብ ስላለፈ ወይም ስለደረሰ ብቻ ተብሎ ትዳር አይመሰረትም። አንድ ሰው ዝግጁ ሳይሆን ትዳር፣ በተለይ ወንድ ልጅ እንዴት ማስተዳደር እንዳለበት ሳያውቅ ዝግጅት ሳያደርግ ለትዳር ራሱን ብቁ ነኝ አይደለም የሚለውን ነገር ሳይገመግም፣ ገንዘብ ብቻ አይደለም በጣም ብዙ ነገሮች አሉ። ከዚህ በኋላ ኢንሻአላህ በሌላ ፕሮግራም እናያለን። ያንን ነገር እሱ ሳይገመግም በቃ እድሜ ብቻ ደርሷል፣ በቃ ማግባት አለብኝ 30 ሊሆን ይችላል፣ የሆነ እድሜ ቁጥር አስቀምጠው በቃ ማግባት አለብኝ የሚባል ምክንያት ትዳር ላይ ይሰራ። ሴትም ልጅ ብትሆን እድሜሽ ደርሷል በቃ አግቢ የሚባል ጫና ብቻ መሆን የለበትም። ሴት ልጅ እንደ ወንድ ልጅ ዝግጅነት ብቁ ምናምን በዛ ልክ ላይ ካበድባት ይችላል። ያው መዘጋጀት ያለባት ነገር ቢኖር፣ ዋናው ነገር ግን ለሴት ልጅ ለትዳሯ የሚበጃት ሰው ነው ወይ ወደ ትዳሯ የመጣው። ቤተሰብም ሊድራት ሲፈልግ ይህንን ነገር በደንብ ታሳቢ ማድረግ አለበት። ዝም ብሎ በቃ እድሜ ደርሷል ግቢ የሚባል ተቋም አይደለም ትዳር። እናታችን ኸዲጃ በ40 ምናምን ዓመቷ ነው ያገባችው ረሱልና እድሜ ቆየን ማለት አሁን ላይ አላገባንም ማለት ጥሩ ትዳር አናገኝም ማለት አይደለም። የተሻለው ነገር ምንድነው? አንድ ሰው ብቁ ሆኖ ዝግጁ ሆኖ ለትዳር የሚበጀውን አይነት ሰው ካገኘ ቶሎ ቢያገባ የተበረታታ ነገር ነው። በሸሪዓችንም በማህበረሰቡም በምኑም የሚበረታታ ነገር ነው። ነገር ግን አንድ ሰው ዝግጁ ሳይሆን ብቁ ሳይሆን
ለትዳር የሚሆነውን ሰው ደግሞ ሳይመርጥ ለኔ ለትዳሬ ይሄ ነው የሚበጅ የሚለውን ሰው ሳይመርጥ የማይፈልገውን ሰው ከዛ ሰው ጋር ብዙም ደስተኛ ያልሆነበትን ሰው ወደ ትዳር ይዞ መግባት ይሄ በጣም ስህተት ነው። በዚህ ምክንያት ብቻ ትዳርን መመስረት ስህተት ነው። ዋናው ነገር በተለይ ለወንድ ልጅ መብቃት አለበት፣ መዘጋጀት አለበት፣ ብዙ ኃላፊነት የሚጠበቅበትና ዝም ብሎ የሆነ ቦታ ብቻ እድሜ ደርሷል ስለተባለ ብቻ ትዳርን መመስረት የለበት።